ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምከረማችሁ የከበረ ሰላምታዬ ባላችሁበት ይድረሳችሁ። በወሎ ዙሪያ አንዳንድ ነገሮች እናወራለን። ምናልባት ሙዚቃውን የኦነግ እጅ እንዳይኖርበት እንዳያቋርጠው ኦነግ እስኪ ሙዚቃውን እንስማና እንመለሳለን። መልካም ቆይታ። መልካም ዜማውን እመለስበታለሁኝ። እንደምታዩት መኪና ውስጥ ሆኜ ነው እየቀረስኩ ያለሁት። ይቅርታ ጠይቃለሁኝ። በወሎ ኦሮሞዎችና የአማራ ተወላጆች መካከል በተፈጠረው ግጭት ህይወት ለጠፋው እግዚአብሔር ነፍሳችሁን በገነት ያድርገው እንላለን። ደጋግመን ተናግረን ነበረ። ተው ስከኑ ቀረርቶ የትም አያደርስም። በተለይ በአማራው አካባቢ የአማራ ተወላጆች የአማራ አክቲቪስቶች ያዙኝ ልቀቁኝ ስትሉ ነበረ። ይሄ እንዳይመጣ ነበረ ፍራታችንም ጭንቀታችንም ይሄ ነው። ወገን ለወገን እንዳይገዳደል እርስ በራስ መበላላት እንዳይመጣ ይሄ ነበረ ጭንቀታችን። እባካችሁ ስከኑ፣ ፉከራ ብቻ ቀረርቶ ብቻ ዋጋ የለውም፣ ልብ ለልብ እንተዋወቃለን። የአማራ አክቲቪስቶች እባካችሁ ህዝባችሁን እንዳታስፈጁ ረጋ በሉ። ደጋግመን እንደ ሰይፈ ነበልባል ራዲዮ ተናግረን ነበረ። አልቀረም፣ ተፎከረ። አማራ ቆርጧል፣ አማራ ወደፊት፣ አማራ እንደዚህ ተብሎ ክላሽ ተንቃቃ፣ ተተኮሰ ወደ ሰማይ። ይኸው እንግዲህ እንደምታዩት ጦርነቱ ተካሄደ። መልሰው ደግሞ ያዙኝ ልቀቁኝ ሪ ነጠላ ዘግዝቆ ማልቀስ። ይሄ ነው ውጤቱ። ተናግረናል። በእውነት ያሳዝናል። የሰው ልጅ ህይወት መጥፋቱ መገዳደላችን ያሳዝናል። መጀመሪያውኑ መስከን ያስፈልግ ነበረ። መጥኖ መደቆስ ምንድነው የሚባል ተረት ነበረ እና የአማራ አክቲቪስቶች ፉከራችሁ ቀረርታችሁ ይኸው የትም እንዳላደረሳችሁ። የወሎ ኦሮሞ ይሄን ጥንብ ጋላና ይሄን ጥንብ እስላም ልክ እናስገባዋለን ብላችሁ ተነስታችሁ ራሳችሁ የራሳችሁን ወገን አስገድላችሁ ዛሬ መልሳችሁ የኦሮሞ ነጻነት ግንባር ወታደር እርምጃ ወሰደብን፣ ኦነግ እንዲያደረገን፣ ኦነግ ሀገር መጥፋት አለበት፣ የኦነግ ወታደሮች እንዲያደረጉት የናቴ ቀሚስ አደናቀፈኝ ጨዋታ ጀምራችኋል። ያሳዝናል፣ ያሳፍራል። ትንሽ ኮሽ ሲል ኦነግ
ፀሐዩም ጠንከር ሲል ኦነግ አሁንማ ፀሐዩ እንኳን በአማራ አካባቢ ሲወጣ ይሄ የኦነግ እጅ አለበት ፀሐዩን እያላችሁ ነው ያላችሁ። ተቀጥሉና እነለማ የኦሮሚያ ክልል ፕሬዝዳንት ወታደር አሰማርቶ አስገደለን፣ አብይ ራሱ እጅ አለበት። ብቻ ጥላቻችሁ ኦሮሞ ስልጣን ላይ ስላለ ለምን ማየት አንፈልግም ከኛ ውጪ የሚል ትንክት ነው የያዛችሁ። ጩኸታችሁ ኦሮሞ ላይ ነው። ጩኸታችሁ የአዲስ አበባ ከንቲባ ታከለ ላይ ነው። ጩኸታችሁ አብይ ላይ ነው። ጩኸታችሁ ለማ ላይ ነው። እንዲ አረባካችሁ ስከኑ። መጀመሪያ የራሳችሁን የቤት ስራ ስሩ። እንደ ወንድ ፎከራችሁ፣ ያዙኝ ልቀቋላችሁ፣ ጮኻችሁ፣ ከጣሪያ በላይ አስካካችሁ። ተዉ አልናችሁ። ተዉ፣ እንተዋወቃለን። ናግባ ብቻ ሳይሆን መሃል ሜዳም ገብተን ምን ማድረግ እንደምንችል ምናቅ ህዝቦች ነን። ተዉ ስንላችሁ ጥይት ሲተኮስ ጋላ ሸሽቶ ምን የሚሸሽ ነው? አንድ ጥይት ሲተኮስ በርግጎ የሚሄድ ነው አላችሁ። ይሄው ዛሬ መሳሪያችሁ መሬት ላይ የወገኖቻችን ሬሳ በየመንገዱ ወድቆና ያለን የአማራ ወታደር ነን ብሎ የገቡት የሬሳ በየቦታው ወድቋል። ያማል። የወገን ነው፣ ወገን ነው የወደቀው። ይሄ የሚያስፎክር የሚያስደስት አይደለም፣ ያሳዝናል። እናዝናለን እንደ ሰው። በ21ኛው ክፍለ ዘመን በሰለጠነ መንገድ መነጋገርና ችግርን መፍታት ሲገባ እናንተ ኦነግን ማየት አትፈልጉም። እናንተ ዶክተር ለማ ማየት አትፈልጉም። ዶክተር አብይን ማየት አትፈልጉም። የአዲስ አበባ ከንቲባን ማየት አትፈልጉም። የምትፈልጉት እናንተ ደንበላሽ፣ ድፋባቸው፣ ገልብጥባቸው የሚለውን ስም እዛ ጋር ማስቀመጥ ነው የምትፈልጉት። ያ ደግሞ አይሆንም። ትንክት ዛሬ በቃ የቀድሞዋ ያቺ ያረጀችዋ ብዙ ኢትዮጵያ ኦሮሞዎችን፣ ሲዳማዎችን፣ አፋሮችን፣ ጭቁን ብሔረሰቦችን የገፋች ኢትዮጵያ ዳግመኛ አትመጣም። ያልገባችሁ ያ ነው። እናንተ ትናንትና ሻማ ይዞ ዋይት ሃውስ በር ላይ ሼሞኒው ከማለት የገላገላችሁ ቄሮን ጽንፈኛ ነው፣ ዱርዬ ነው፣ እንዲህ ነው ብላችሁ መሳደብ የጀመራችሁለት ውለታ ቢስ መሆናችሁን በአደባባይ የመሰከራችሁ ናችሁ። የበላችሁበትን ወጭት የሰበራችሁ ሰዎች ናችሁ። ይሄንን ስል ድፍን አማራ ማለት አይደለም። ምስኪኑ አማራ ምንም የማያውቀው ዛሬ ነገ ሞታለሁ፣ ዛሬ ነገ ባረራለሁ፣ እንዲያደርጉኛል ብሎ በሰቀቀል ነው ያለው አማራው። ለምን ህዝብን ታባላላችሁ? አንድ ነገር አስቡ። ወሎ ከሚሴ ላይ ያለው የኦሮሚያ ባንክ ይነሳልን ብላችሁ ሰላማዊ ሰልፍ ወጣችሁ። በኦሮሚያ ውስጥ ያሉ የአማራ ተወላጆች የአማራ ንብረት የኦሮሞ ህዝብ በአንድ ቀን ይውጣልኝ ቢል ምን ሊፈጠር እንደሚችል ማወቅ አለባችሁ። ተዉ ባካችሁ፣ ተዉ። ምድሪቷን ወደ ሲኦል አትቀይሯት። ምንም የማያውቀውን የአማራ ልጅ በሰላም እየኖረ ያለውን አትበጥብጡት። ዝም ብሎ ባዶ ቀረርቶ ፉከራ የትም አያደርስም። ኮሽ ሲል ኦዲፒ እንዲያደረገን ኦዲፒ ከኦነግ ጋር አንድ ላይ ተመሳጥሮ እየገደለን ነው፣ ኦነግ መሳሪያ ፈቷል ብላችሁን ነበረ። የኢትዮጵያ ጠላት ከሀገር መውጣት አለበት። ኦነግ የት ይሄዳል? ብታውቁ እኮ ዶክተር አብይ ኦነግ ነው። ዶክተር ለማ ኦነግ ነው። የኦሮሞ ልጅ ሁሉ ኦነግ ነው። ኦነግ ማለት ኦሮሞ፣ ኦሮሞ ማለት ኦነግ ማለት ነው። ለ150 ምናምን ዓመት ቤቱን በላዩ ላይ የተቃጠለበት ልጁን የቀበረው የተሰደደው የተንገላታው ኦሮሞ ለነጻነትና ለክብር ነው። በዚህ ድርጅት ስም ነው አንገቱን ቀና ሊያደርግ እንደ ህዝብ ሊከበር ሊኖር ነው እንጂ እናንተ የምትፈልጉትን በቱርጁማንና በምንድነው እንድታስቀምጡለት አይደለም። ቄሮ አደባባይ ወጥቶ እኮ የሞተው ለነጻነትና ለክብር ነው። ኦነግን ይውጣ፣ አቶ ዳውድ ከአዲስ አበባ መውጣት አለበት። የት ሄዳሉ አቶ ዳውድ ይብሳ? አገራቸው እኮ ነው።
የኦሮሚያ ዋና ከተማ በሆነችው ምድር ላይ ያሉት። እልቅ አማራና ኦሮሞ እርስ በራስ መገዳደሉን እንዲያቆም የአማራ አክቲቪስቶች ልሰክኑ ይገባል። ቀረርቶ በባዶ ቀረርቶ ዋጋ የለውም፣ ዋጋ ያስከፍላል። ታርጋ መለጠፍ ልክ እንዳለፉት እንደ ወያኔዎች አንድ ኮሽ ሲል ኦነግ ነው፣ ፀሐይ ሲጠነክር ኦነግ ነው፣ ዝናብ ኃይለኛ ዝናብ ሲዘንብ ኦነግ ነው። የኦነግ እጅ አለበት፣ የኦዲፒ እጅ አለበት፣ የዶክተር አብይ እጅ አለበት። ትርጉም የለውም። እነዚህ ሰዎች ኦዲፒም ይሁን ዶክተር አብይ ዛሬ እናንተ ወጣችሁ አደባባይ ላይ እንድትፈነጩ ያስደረጋችሁ እነሱ ናቸው። አየር እንድትተነፍሱ ያደረጓችሁ እነሱ ናቸው። ልታመሰግኗቸው ይገባል። ኦሮሞ ስለሆኑ ብቻ ልትኮንኗቸው፣ ደንበላሽ መቀመጥ አለበት ብቻ ዋጋ የለውም። ድፋባቸው ደንበላሽ ምናምን የሚለውን ስም ማየት ከፈለጋችሁ አማራ ክልል ላይ የፈለጋችሁትን ማድረግ ትችላላችሁ። ግን አሁን እኛ እያልን ያለነው ቀረርቶና ፉከራ ዋጋ የለውም፣ ዋጋ ያስከፍላል። እባካችሁ ወገን ለወገን እንዲባላ እንዲጨራረስ አታድርጉ። ስከኑ። ዛሬ የአማራ ወታደር የአማራ ገበሬ በአደባባይ ሬሳው በየቦታው ተንጠባጥቦ ሬሳው ጅብ እየበላው ያለው ወገን ነው። ያማል፣ ያሳዝናል። ቤተሰብ አለው፣ ቤተሰብ የሚጠብቀው አለ፣ ልጆች ይጠብቁታል። እስኪ ቆም ብላችሁ አስተውሉ። ምንድነው የምናገኘው? ምንድነው የምናተርፈው? እርስ በራስ ከመባላት ህዝብ ለህዝብ እንዲባላ ማድረግ ምንድነው ጥቅሙ? የአማራ አክቲቪስቶች አዎ እዚህ ጋር ጠብጠብ አድርጉ፣ ሳንቲም እዚህ ጋር አድርጉ፣ የበለጠ እንሰራለን፣ ኦነግን እንዋጋለን፣ ኦሮሞን እንዋጋለን እያላችሁ በፌስቡክ ላይ ገንዘብ እየለቀማችሁ ህዝባችሁን አታስፈጁ። ኦነግን መዋጋት፣ ኦነግን እናወርዳለን ማለት የሾላ ፍሬ አይደለም በድንጋይ ኦነግ የሚወርደው። ኦነግ በደም የተገነባ በኦሮሞ ልጆች አጥንት የተገነባ ድርጅት ነው። ንፋስ ሲነፍስ ዝም ብሎ የሚፈርስ ድርጅት አይደለም። ጅብ ሲጮው የሚፈርስ አይደለም። ወይም በአህያ ቆዳ የተገነባ ድርጅት አይደለም። በኦሮሞ ልጆች በሺዎች የሚቆጠሩ የኦሮሞ ልጆች መስዋዕትነት የከፈሉለት በነሱ ደም የተገነባ ድርጅት ነው። ኦዲፒም ቢሆን በኦሮሞ ልጆች የተገነባ በደም የተገነባ ድርጅት ነው። እና አብይም ቢሆን በኦሮሞ ልጆች ዙሪያቸው ተከበው የተቀመጡ ናቸው። ይሄንን ማወቅ አለባችሁ። እናንተ ታከለ ኡማ ይውረድ ብላችሁ ታከለ ኡማ ላይ ድንጋይ ወረወራችሁ፣ አደባባይ ዱርዬ ሰብስባችሁ አስጨፈራችሁ፣ ተሳደባችሁ። ስድብ አገር አይገነባም። ስድብ ለውጥ አያመጣም። የአደራ ምክር ቤት እንዲባል አስደረጋችሁ፣ ሌላ አስደረጋችሁ፣ ግን ህዝባችሁን እያስገደላችሁ ነው ያላችሁት። እባካችሁ ስከኑ። ትውልድ እንዲባላ አታድርጉ። ሌላ ችግር ውስጥ አትግቡ። መረጋጋት ጥሩ ነው። ሌላው ላነሳ የምፈልገው በኦሮሞ ነጻነት ግንባር ላይ የቀድሞ ስርዓት ናፋቂ የልጅ ልጆች ዘመቻ ከፍታችኋል። እሱም አያዋጣችሁም፣ ዋጋ የለውም። እንኳን እናንተ የቀድሞው ጠቅላይ ሚኒስተር መለስ ዜናዊ 3 ሚሊዮን መድቦ ኦነግን ማጥፋት አልቻለም። ከመለስ ዜናዊ በኋላም ራሱ ወደ 5 ሚሊዮን ምናምን ተመድቦ ኦነግ ሊጠፋ አልቻለም። ዝም ብላችሁ ፕሮፓጋንዳ። እንኳን የቀድሞ ስርዓት ናፋቂዎች የልጅ ልጆች እንደ ቁራ ስለጮኻችሁ ኦነግ የሚጠፋ ድርጅት አይደለም። ደጋግሜ ብያለሁ። በኦሮሞ ልጆች ደምና አጥንት የተገነባ ድርጅት፣ የቆመ ድርጅት ስለሆነ አስረግጠን እንነግራችኋለን።
አሳ ጎርጓሪ ዘንዶ ያወጣል የሚለውን ነገር ያስከትላል። እቺ ሀገር እንደ ሀገር በሰላም እንድትቀጥል ከፈለጋችሁ ተረጋጉ። አትነካኩ፣ ዙሪያውን አትነካኩ፣ ደም ለመቃባት አትሩጡ። እኛ እያልን ያለነው የኦሮሞ ልጅ እየጠየቀ ያለው መብቱን ነው። መብቱን ነው። የሌላ ሰው መብት አልገፋም። የሌላ ሰውን ነገር ይገባኛል ብሎ አልጠየቀም። እንደ ሕፃን ልጅ የሰው ንብረት ላይ አልተንጠለጠለም። እያስቸገራችሁን ያላችሁት እናንተ ናችሁ። ሁሉንም ነገር የኔ 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 እንደ ሕፃን ልጅ እያለቀሳችሁ የሰው ንብረት ላይ የምትንጠለጠሉት እናንተ ናችሁ። እባካችሁ ስከኑ፣ ስከኑ። የኦሮሞ ሕዝብ እየጠየቀ ያለው መብቱን ነው። ፊንፊኔም ቢሆን አዲስ አበባ የምትሉትም ቢሆን የኦሮሞ ምድር ነው። አይ የሁሉም መኖሪያ ነው። አዎ የሁሉም መኖሪያ ነው። የፌደራል መቀመጫ ነው። አዎ የፌደራል መቀመጫ ነው። የፌደራል መቀመጫ ስለሆነ ፌደራል መሬት አለው ማለት አይደለም። መጀመሪያ ይሄንንም እወቁ። ሁለተኛ ሲቀጥል ህዝቡ አያገባውም። የንቅቡ እያለ የምጣሉ ተንጣጣ እንደሚባለው ሆነ። መክሰስ ያለበት ፌደራል ነው። ኦሮሚያ ሊወስድብኝ ነው ብሎ ፌደራል ወደ ከፍተኛ ፍርድ ቤት ሄዶ መክሰስ ያለበት ፌደራል ነው እንጂ እናንተ አይደላችሁም። ህግ ያለበት ሀገር ውስጥ እስካለን ድረስ ፌደራል ይክሰስ ኦሮሚያን። ኦሮሚያና ፌደራል ፍርድ ቤት ቀርበው ውሳኔያቸውን ይቀበሉ። እናንተ ኡኡ እያላችሁ ህዝቡን አታወናብዱት። የኦሮሞ ገበሬ የቱለማ ትውልድ እኮ በፊንፊኔ ዙሪያ ያለው ንጹህ ውሃ ሳይጠጣ የአዲስ አበባ ነዋሪ ከውሃ እያጠጣ ያለ ህዝብ ነው። የቱለማ ልጅ የረባ ትምህርት ቤት ሳይማር ሌላውን እኮ እንዲማር እያደረገን ያለው ከሱ የሚሄደው መበዝበዜ በቃ አልፈልግም በንብረቴ መኖር አለብኝ ካለ ምንድነው እናንተን የሚያንጫጫችሁ? አዲስ አበባ ውስጥ መኖር አትችሉም አልተባለም። መስራት አትችሉም አልተባለም። ግብር ለፌደራል ትከፍላላችሁ። ፌደራል ደግሞ ለኦሮሚያ ይከፍላል። ኦሮሚያ መንገድ ሲሰራ በኦሮሚያ ውስጥ ያሉ ብሔር ብሔረሰቦች ደግሞ መንገድ የሰራበት ላይ አማራ መሄድ የለበትም፣ ደቡብ መሄድ የለበትም አላለም። ሁሉም ህዝብ ነው የሚጠቀመው። ምንድነው የሚያንጫጫችሁ? እናንተ ማናችሁ? ለምን ሲዳማው አልተንጫጫም? ለምን ሀዲያው አልተንጫጫም? አማራ የአማራ ተወላጅ አማራ አክቲቪስቶች ብቻ የምትጮሁበት ምክንያት እናንተ የኢትዮጵያ ባላደራ ማን አደረጋችሁ? እናንተ ማናችሁ? አረባካችሁ ይሄ እኮ ነው ከተቀራው ህዝብ እኮ አንከንተፍ ተብላችሁ እንድትተፉ ያደረጋችሁ ያለው። የኔ እኔ ምለው ብቻ ይሁን እኔ ልቅደም ምትሉትን ነገር ሰከን በሉ ባካችሁ፣ እባካችሁ። አንተ ትብስ አንቺ ትብስ ብለን እስኪያችን ሀገር ሰላም አድርገን እንኑር። አቶ ለማ መገርሳ 500,000 አዲስ አበባ ላይ እንትን አለ ኢትዮጵያ ሱሴ ብሎ አጭበረበረን እንዲያደረገን ይሄ ምናምን ይሄ እንደዛ ምናምን እንዴ! አረባካችሁ አረ ስከኑ ወገን፣ ስከኑ ባካችሁ። ጥሩ አይደለም፣ በእውነት ጥሩ አይደለም። ዶክተር አብይ ሚስቱ አማራ ነችና አማራ አብይ በተኛበት አርደሽው ሂጂ። እንደዚህ የዘቀጠ ነገር ውስጥ ገብታችኋል፣ ታሳፍራላችሁ። ፖለቲካና ትዳር ምን ያገናኘዋል? ምንድነው ፍላጎታችሁ? የአማራ በላይነት ነቅሶ የድሮ ስርዓት የአባቶቻችንን ታሪክ እንመልሳል። የትኛውን የአባታቾች ታሪክ? ጭቁን ብሔረሰቦች የተጨቆኑበት፣ በማንነታቸው እንዳይኮሩ የተደረጉበት ገናናውን ኢትዮጵያ እንመልሳለን። የትኛዋ ነች ኢትዮጵያ ገናና ሆና አታውቅም? ለምን ራሳችንን እንዋሻለን? ብሔር ብሔረሰቦች አንገታቸውን የደፉበት የተበዘበዙበት የጪሰኛና የባሪያ ስርዓት የነበረበት ሀገር
አንዱ የበታች አንዱ ሎሌ ሆኖ የሚኖርባት ሀገር የነበረች ኢትዮጵያ የገናናዋን ኢትዮጵያን መልሳለን ምን አለበት? ገናናዋን ኢትዮጵያን በጋራ እንገንባ ብትሉን ምን አለበት? ሁላችንም በፍቅር የምታሳስረን በጋራ ልንኖርባት የምንችል ደም የማይፈሰስበት ሀገርን በጋራ እንገንባ በሉ እስኪ። የት ያደርሳችኋል ይሄ ትንክት? እባካችሁ ወገን ለወገን እንዲባላ አታድርጉ። ሌላው እስክንድር ነጋ አንዳንድ ጊዜ ተናግሮ አናጋሪ ሰውረኝ ተብሎ የሚጸለየው እውነት ነው። በእንደነዚህ ነገሮች ላይ አለመናገር ራሴን አቅቤ እንደ ሰይፈ ነበልባልም ህዝብ ወደ አንድ የሚመጣበትን ህዝብ መገዳደል እንዲያቆም የሚደረግበትን ነገር ለመስራት መስመር ይዘን ነበረ። እስክንድር ነጋ ለረጅም ዓመት አውቀዋለሁ። ለረጅም ዓመት እንደ ሰውነቱ እንደ ሰው አከብረዋለሁ፣ እንደ ሙያተኛ አከብረዋለሁ። አሁን ግን ወረደብኝ። ምክንያቱም የሚኒሊክ ጋዜጣ ላይም ከስንት ሺህ ኦሮሞ አንድ ሚኒሊክ ይበልጣል ብሎ ጽፎ ነበር። ያንንም ኦሮሞ የዋህ ነው፣ ገራገር ነው፣ አብሮ አቅፎ መኖር የሚችል ህዝብ ነው። እስኪ መናገሩ መብቱ ነው። ይናገር፣ ይለቅልቅ፣ ይጻፍ ተብሎ ዝም ተባለ። አሁን ኦሮሚያ ከፊንፊኔ ላይ ልዩ ጥቅም ማግኘት የሚባለውን ነገር አቶ ታከለ ኡማ በአደባባይ ወጥቶ ካልተናገሩ አያሸንፉም፣ ኦሮሚያ ከፊንፊኔ ልዩ ጥቅም ማግኘት የለባትም ብሎ ሽንጡን ገትሮ ሲከራከር ሰማሁኝና እንዴ ይሄ ሰውዬ ምን ላይ ነው ያለው? ያስደነግጣል። ሲጀመር ህገ መንግስት የሚባል ነገር አለ። ህገ መንግስቱ ላይ የተቀመጠ ነገር አለ። የኦሮሞ ህዝብ እኮ እየጠየቀ ያለው እኔ የሀገር ባለቤት ነኝ ነው። ለምሳሌ እንደ ምሳሌ ልወስድ ብፈልግ ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ ህዝብ መሪ ናቸው። የዶክተር አብይ አባት ዶክተር አብይ ልጄ ነው ብለው ክሌም ማድረግ ይችላሉ። የኢትዮጵያ ህዝብ ዶክተር አብይ የአብይ አባት አለመሆናቸውን ሊነፍጋቸው አይችልም። ለምን? አባት ናቸዋ። አሁንም የኦሮሞ ህዝብ እያለ ያለው እኔ የቀይ ባለቤት ነኝ፣ አባቱ እኔ ነኝ፣ አባትነቴን አረጋግጡ ማወቅ አለባችሁ ነው እንጂ ፍቃድ እየጠየቀ አይደለም። የኦሮሞ ህዝብ ሌላው ህዝብ አትኖርም አልተባለም፣ ትኖራለህ፣ ህግንና ህግን አክብረ። የኦሮሞ ህዝብም አዲስ አበባ ውስጥ የተቀራው ብሔረሰብ የተለየ አይደለም፣ እኩል ነው መብቱ። ጥያቄው ግን የሀገር ባለቤትነት የአዲስ አበባ የኦሮሞ ዋና ከተማና ምድር መሆኗን ማረጋገጥ ነው። አንድ የአማራ ተወላጅ አዲስ አበባ ውስጥ ያለው መብትና አንድ የኦሮሞ ልጅ አዲስ አበባ ውስጥ ያለው መብት እኩል ነው። ኦሮሚያ አዲስ አበባ የኦሮሞ ስለሆነች አዲስ አበባ ላይ የኦሮሞ ልጅ የተለየ ጥቅም ያገኛል ማለት አይደለም። ይሄ በግልጽ ቋንቋ ሊገባችሁ ይገባል። የቀይ ባለቤት እኔ ነኝ፣ ሀብቴ ነው የኦሮሞ ህዝብ እየጠየቀ ያለው። በራራ ነው። በራራ በ1856 አዲስ አበባ ላይ ቤተክርስቲያን ነበር። የት ቦታ ቤተክርስቲያኑን ንገሩን። 1856 አዲስ አበባ ላይ ወይም አዲስ አበባ የሚባል ቦታ ላይ ምንም ቤተክርስቲያን የሚባል ነገር የለም። ንገሩን።
መነጋገር እንችላለን የፈለጋችሁበት መድረክ ላይ ቀርቤ ለመናገር እኔ ዝግጁ ነኝ የፈለጋችሁበት መድረክ ላይ እስኪ በታሪክ እናንተ የታሪክ ማጣቀሻ ይዛችሁ ኑና እንነጋገር ዝም ብሎ ለማጭበርበር ለማታለል የሚደረገው ሩጫ ስህተት ነው አንድ ድርጅት ይነሳና ወጣቱን ለመያዝ የሚያደርገው ዲስኩር ከዛም በኋላ ወጣቱን ከያዘ በኋላ ማፈግፈግ ጥሩ አይደለም መካረሩ አስፈላጊ አይደለም አዲስ አበባ ላይ ያለውን ችግር የኦሮሞ ህዝብ ብቻ ሳይሆን ማወቅ ያለባችሁ አማራውም ሌላውም አዎ የኦሮሞ ነው እስኪ ይሰጣቸው የኦሮሞ ህዝብ መብት ነው እናክብር በሉና እስኪ ኑሩ እስኪ ምናችሁ ይጎዳል የኦሮሞ ህዝብ ደግሞ ከማንም ጥያቄ ማቅረብም የለበትም ለነ ዶክተር አብይም ልንነገር የምንፈልገው የልጆቻችን ደም የፈሰሰበት ማየት እንፈልጋለን የኦሮሚያ ክልል ፕሬዝዳንትም ቃላቸው ማክበር መቻል አለባቸው ጉዳን ሰሞን ነው ሆያ ሆዬ ዋጋ የለውም ይሄንን ስለ ሃይማኖት ብዙ ማውራት አልፈልግም አንዳንድ ቦታ ላይ ምንድነው ታቦት ወረደ እንደዚያ ነገ ምናምን የሚባሉሽ ነገሮች አሉ ይሄን ነገር በተለጋጋሚ ኢንባክስ ያደረጋችሁ ጥያቄ ያቀረባችሁልን ትገኛላችሁ ይሄን ነገር ለማጣራት ሙከራ አድርጌያለሁኝ በ21ኛው ክፍለ ዘመን ማታለልም ስህተት ነው የሚታለልም ደሞም የለም አንድ ነገር ስትለው ሁሉ ነገር መመርመር የሚችል ይህ የ21ኛው ክፍለ ዘመን ትኩስ ኃይል የሆነው ወጣት ያለበት ዘመን ነው መሬት ወረራ ለማድረግ በሃይማኖት ስም አንድን አካባቢ ከልሎ ይዞ ለሚደረገው ነገር አያዋጣም ስህተት ነው ይሄ የመሬት ወረራ እነ ዶክተር ለማ መገርሳም የኦሮሚያ የኦዲፒ ማዕከላዊ ኮሚቴዎች አመራሮች ይሄን ነገር ሊያስቆሙ ይገባል ዛው አካባቢ በህገወጥ ሰፍረው የነበሩ የተለያየ ብሔረሰቦች ኦሮሞንም ጨምሮ ቤታቸው የፈረሰባቸው ሰዎች አሉ መንግስት እነዚህ የወደቁትን ወንድሞቻችንን አባቶቻችንን እህቶቻችንን ተለዋጭ ቦታ ሰጥቶ ሊያሳርፋቸው ይገባል ዜጋ ወገን መንገድ ላይ ወድቆ የማንም መጫወቻ መሆን የለበትም በተለይ የነገ አገር ተረካቢ የሆኑ ህፃናቶች የወለዱ እናቶች እርጉዝ የሆኑ እናቶች አቅመ ደካማ ሽማግሌዎች መንገድ ላይ ወድቀው መጎዳት ስለሌለባቸው የኦሮሚያ ክልል ባለስልጣናቶች ተቀያሪ ነገር እንዲሰጧቸው በአክብሮት እንጠይቃለን ይሄንን ስንል አንዳንድ የኡኡባዮች ሚዲያዎች በተለይ የቀድሞው ስርዓት ናፋቂዎች ኦሮሚያ ሲኦል የሆነች እንዳለች ለማሳየት የናብይ ስርዓት የአቶ ለማ ስርዓት አማራ ላይ ዘመቻ ከፍቶ እያፈረሰ እንዳለ ለማስመሰል ፕሮፓጋንዳ ሲሰሩ እያየን ነው ጎንደር ላይ ቤት ፈርሷል ባህር ዳር ላይ ቤት ፈርሷል ስለዛ ስለፈረሰው ነገር አንድም የቀድሞ ስርዓት ናፋቂዎች ሚዲያ የተናገረው ነገር የለም ኡኡ ሲል የነበረው ኦሮሚያ ላይ ነው ኦሮሚያ ለገጣፎ ቤት ፈረሰ እንደዛ ፈረሰ ሪ ስትሉ ነበር ጎንደር ላይ ፈረሰው ቤት አይደለም እንዴ ለምን መጮህ አቃታችሁ ባህር ዳር ላይ ፈረሰው ቤት አይደለም እንዴ ለምን መናገር አቃታችሁ አልፎ ተርፎ አማራ ክልል ውስጥ ወገን በድንጋይ ተቀጥቅጦ ሲገደል ያልዘገባችሁ ሚዲያዎች አርሲ ላይ አንድ ወጣት ተዘግዝቆ ስለተሰቀለ ያንን የሚዲያ መነጋገር ያድርጋችሁ ስታጫፍሩ ነበር ይሄ የሚዲያም ወይም የጋዜጠኝነት ስነ ምግባርም አይደለም ባላንስ የሚባል ነገር ስላለ ባላንስ ለማድረግ ብትጠቀሙ ብታደርጉ መልካም ነው ስለዚህ
አማራ የአማራ አክቲቪስቶች እባካችሁ ደጋግሜ የምለው እባካችሁ ስከኑ እናንተ እዚህ ቁረጠው ፍለጠው ያዘው እያላችሁ ወገኖቻችሁን አታስፈጁ በወሎና በኦሮሞና በአማራ መካከል እየተደረገ ያለው ግጭት መንግስት ጣልቃ ገብቶ ችግሩን እንዲፈታ እንፈልጋለን በአማራ በኩል ወልቃይት ነው እና አገው ስለሄደብን ድንበር ማስፋፋት እንፈልጋለን የሚል እኩይ ሴራ ሰይጣናዊ አመለካከት ይዛችሁ የኦሮሞ እነ ከሚሴን የተለያየ የኦሮሚያን ዞን ጨፍልቆ በአማራ ስር ለማስተዳደር መሞከር ዋጋ ያስከፍላል ትናንትና በኦሮሚያ ስርም ሲተዳደር ዛሬም በኦሮሚያ ስር የሚተዳደረውን ልዩ የኦሮሚያን ዞን መድፈርም ስተት ነው ምክንያቱም ልጆቻችን ያለቁበት የሞቱበት ለዳር ድንበራቸው ለሀገራቸው ለኦሮሚያ ምድር ነው ስለዚህ አንዳንድ አጉራ ዘለል አማራነን ባዮች ታጥቃችሁ ሄዳችሁ የወሎ ኦሮሞ ላይ ቶክስ ከፍታችሁ የተፈጠረውን አይታችኋል ዳግመኛ ያ ነገር እንዲከሰት አንፈልግም ስለዚህ እባካችሁ ሰላም እንዲወርድ አድርጉ መገዳደሉ ስተት ነው ሌላው የኦርቶዶክስ ቤተክርስቲያን በወሎ በኦሮሞ ዞን ውስጥ ያለውን የአማራ ተወላጆች በዛ ቤተክርስቲያን ላይ ቦምብ በመወርወር እዛ አካባቢ ያሉ የወሎ ኦሮሞዎች የእስላሙ ስለሆኑ በሃይማኖት ላይ ጥቃት ደረሰ እስላሞች የኦርቶዶክስ ቤተክርስቲያንን አጠፉ የሚለውን ተራ ድሮ ቲፒኤልኤፍ ሲጠቀምበት የነበረውን ፕሮፓጋንዳ ለመድገም አትሞክሩ እባካችሁ የኦሮሞ የኦርቶዶክስ እምነት ተከታይ በሚሊዮን የሚቆጠራል አንዱ እኔ ነኝ ስለዚህ ያልሆነ ነገር ጉንጭ ለማልፋት አትሞክሩ ወሎ ውስጥ የወሎ ኦሮሞ ውስጥ እናንተ ሙስሊም ብቻ ነው አለ የምትሉ ውስጥ እዛ ውስጥ የኦሮሞ ተወላጆች ሆነው የኦርቶዶክስ ቤተክርስቲያን ተከታዮች አሉ ባለፈው መስከረም ላይ በሄድኩበት ሰዓት ወሎ ገብቼ ስላየሁኝ ቦታውንም ስለማቀው እባካችሁ ዝም ብላችሁ ፕሮፓጋንዳ ለመስራትና ሌላውን ህዝብ በሃይማኖት ለማነሳሳት ጥሪ ማድረግ ስተት ነው ሃይማኖት የግል ነው ሀገር የጋራ ነው ተቻችለን የምንኖርባትን ሀገር በጋራ እንገንባ ስለዚህ እስክንድር ነጋ የሚያደርገው ደቦ እስክንድርንም ሆነ የሱን ተከታዮች ዋጋ ያስከፍላል ስለዚህ ታከለ ኡማ ላይ እንደዚህ እናደርጋለን የአዲስ አበባ ምናምን የሚለውን ነገር አቁሙ ለአዲስ አበባ ኦሮሞ ተወላጆች መልእክት አለኝ በተለይ ኦሮምኛ መናገር የማትችሉ የኦሮሞ ልጆች ኦሮሞ ሆናችሁ ተሸማቃችሁ የተቀመጣችሁ ኦሮሞዎች ኦሮምኛ ስላላወራችሁ ኦሮሞዎች አይደላችሁም የሚላችሁ ካለ ስተት ነው ኦሮሞነት ደም ነው በእናንተ ቀዬ ቤተሰቦቻችሁ የተቀበሩበት 7 ቤት ድረስ ያላችሁ የነሙና ቱፋ ዘሮች የነገላን የናብቹ ዘሮች ያደበይ ዘሮች እናንተ ስላላችሁ አንገታችሁን ቀና አድርጋችሁ ስለ አዲስ አበባ በድፍረት እንድትናገሩ እንጠይቃለን ኦሮሞ ናችሁ የሚያሸማቀቃችሁ ነገር የለም ዘረኛ የሚባል ነገር የለም ዘር ኢየሱስ ክርስቶስ ዘር አለው አምላካችን ኢየሱስ ክርስቶስ ዘር አለው ዘረኛ የሚባል ነገር የለም ዘር ከሌለህ ሰው አይደለህም እኔ ዘር አለኝ ዘሬን አውቃለሁ ኦሮሞ እስከ 7 ቤት ይቆጥራል
እከሌ ልጅ እከሌን ወለደ ብለን እንቆጥራለን። ልዩ የሚያደርገን ከሌላው ብሔረሰብ ይሄ ነው። ኦሮሞ ልጁን ያስተምራል። የከሌ ልጅ እከሌን ወለደ እከሌ እንዲያደረገ ብሎ ኦሮሞ ቁጭ ብሎ አያቶቻችን አባቶቻችን ያስተምሩናል። ስለዚህ ዘረኛ የሚባል ነገር የለም። ዘርህን ታውቃለህ። ስለዚህ የኦሮሞ ህዝብ ተነስ፣ ቀህን አስከብር። አሁን ያሉትንም አመራሮች ጫና በማድረግ በጋራ ሰላም እንዲመጣ ማድረግ አለብን። አንድ ነገር ልንገራችሁ። ጅማ አባጅፋር ይሄንን ተናግሬ አበቃለሁኝ። ይቅርታ አበዛውባችሁ፣ ብዙ አልናገርም ብዬ ነበር። ጅማ አባጅፋር ወደ አዳራሽ መመገቢያ ሲገቡ ህዝብን ሰብስበው ስለሆነ የሚመገቡት እሳቸው ሲገቡ ህዝብ ሁሉም ይነሳል። ትልቅየው ልጅ ሲገባ ሁሉም ይነሳል። ሁለተኛው ልጅ ሲገባ አዳራሽ ውስጥ ያለ ሰው ሁሉ ጸጥ ብሎ ተቀመጠ። አባጅፋር ግራ ገባቸው። በሌላ ቀን አባጅፋር ሲገቡ ሁሉም ተነሳ። ታላቅየውም ሲገባ ሁሉም ተነሳ። ሁለተኛው ልጅ ሲመጣ ቀደሞ አባጅፋር ተነሱ። አባጅፋር ሲነሱ ህዝቡ ሁሉ ተነሳ። ምናው አባጅፋር ሲሏቸው ኡልፊኒ መናባአ አሉ። ክብር ከቤት ይወጣል። ኡልፊኒ መናባአ። ስለዚህ ኦሮሞ እርስ በራስ ተከባበር። እርስ በራስ ስትከባበር ሌላው ያከብርሃል። መሪዎችን አክብር፣ ሌላውም ያከብራቸዋል። ትናንትና ኦነግ ለኛ ድንጋይ ስንወረውር፣ ኦነግን ስናንቋሽሽ፣ ኦነግን ስንሰድብ የነበርን ሰዎች ዛሬ ማረኝ እያላችሁ እንዳላችሁ ብዙ መረጃዎች አለን። ስለዚህ ኡልፊኒ መናባአ ይሄንን ነው የምለው። እግዚአብሔር ይስጥልኝ። በሌላ ጊዜ እንገናኛለን። የአማራ አክቲቪስቶች ባካችሁ ተረጋጉ። ስድብ አያኮራም። ስድብ ራስን ያዋርዳል። ህዝብ ለህዝብ ማባላት ስተት ነው። የሩዋንዳ እልቂት የተፈጸመው ልክ እንደዚሁ ስለሆነ መስከን ያስፈልጋል። ስከኑ። አማራ ቆርጦ ተነስቷል፣ አማራ መሳሪያ ወልውሏል፣ አማራ ወደፊት ብሎ ሚኒባስ ሞልቶ ጨፍሮ መመለስ ሳይሆን መሀል ገብቶም ተኩሶ የፈጠራችሁትን የገጠማችሁን ሽንፈት ታቃላችሁ። ስለዚህ ባካችሁ ተረጋጉ። እግዚአብሔር ይስጥልኝ። ድል ለኦሮሞ ህዝብ። ደህና ሁኑ።